ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በነገራችን ላይ በህይወታችን ውስጥ የምንወስናቸው ማንኛውም ነገሮች ቆይ የዛሬ ወር አረገዋለሁ፣ ቆይ የዛሬ አመት አረገዋለሁ፣ ቆይ የዛሬ ወር አረገዋለሁ የሚባል ነገር የለም። የሆነ ነገር ለማድረግ ከወሰናችሁ ማድረግ ያለባችሁ በተለይ የምትችሉ ከሆነ ወዲያው ነው። በቃ ቀጠሮ ሰው ስለ ነገ ማንም ሰው ስለማያውቅ ለነገ ወይም ደግሞ ለዛሬ ወር ወይም ደግሞ ለዛሬ አመት የሚባል ነገር መኖር የለበትም። እና እኔ በጣም ብዙ ጊዜ ምን አደርጋለሁ መሰላችሁ? ለነገሩ ስፖርት እሰራለሁ፣ ጂም እሰራለሁ። ግን ቆይ ወክ ጀምራለሁ ልላችኋለሁ እችላለሁ እኮ ማንኛውም ሰዓት መጀመርና በቃ ቆይ ዛሬ ጀምራለሁ። እሺ ደግሞ ብቻዬን ሲያስጠላ ምናምን አብሮኝ ደግሞ የሚሰራ ማለት አብሮኝ ወክ የሚያደርግ ሰው። በነገራችን ላይ ብዙዎቻችንን የሚያሳንፈን ይሄ ነው። በተለይ ጂም የምንሰራ ሰዎች ከሰው ጋር እኩል እንመዘገብና ከዛ በኋላ አብሮን የሚሰራ ሰው ምናምን ወይ ወደ ውጭ ሀገር ምናምን ሲሄድ ወይ ደግሞ እሱ ሲቀር እኛም አብረን የምናቋርጠው ነገር አለ። እና በቃ ዛሬ ነው ወሰንኩኝ፣ ምክንያቱም በቃ ስለምችል ማለት ነው። ማድረግ እየቻልኩ ሁልጊዜ ወይኔ ለምንድን ነው ብቻዬን ወክ ማረገው እያልኩኝ በሰው እያሳበብኩኝ ሳላረገው ቆይቼ ነበር እስከ ዛሬ። ዛሬ ግን እግዚአብሔር ይመስገን ያው በቃ ከተማዋ ንጹህ ሆናለች። የእግር መንገድ በሳምንት 3 ቀን ለመጀመር ይኸው ዛሬ ጀምራለሁ እላችኋለሁ። ለተለያየ ነገር ለጤናም ለብዙ ነገር ይጠቅማል። ስለዚህ እናንተም በማንኛውም አይነት በህይወታችሁ ውስጥ የምትወስኑት ውሳኔ ካለ ቀጠሮ አትስጡ። የምትችሉ ከሆነ በተለይ ዛሬ ሆኖ አድርጉት። እሺ፣ ወዳችኋለሁ የኔ ውድ ቤተሰቦች።